ሰላም ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት፣ በዙም እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን እዚህ ታች ላይ አለ። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። አማርኛን፣ እንግሊዘኛን እንዲሁም ደግሞ ሂሳብን በቀላል ጊዜ ማንበብ መጻፍ ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ ይሆናል። በዛሬ ክላሳችን ከዚህ ጋር የምታዩዋቸው እነዚህ ሙሉ የአማርኛ ቃላቶች ናቸው። እነዚህ ፊደላቶች በአንድ ላይ ተገጣጥመው ሁለት ሶስት እና ከዚያ በላይ የሆኑ ፊደላቶች እንዴት በአንድ ላይ ሆነው እንደሚነበቡ ዛሬ በቀላል መንገድ አሳያችኋለሁ ማለት ነው። ኦኬ ስለዚህ አሁን ከዚህ ከመጀመሪያው ጀምረን እናነባለን። እናንተ በደንብ አድርጋችሁ ትከታተሉኛላችሁ ማለት ነው። ከዚህ ጋር ርዕሳችን ምንድነው የሚል ቃላት ምስረታ ነው የሚል ርዕሱ ቃላት ምስረታ ይላል። ቃላት ምስረታ። ስለዚህ አሁን እዚህ ጀምረን እናነባለን ማለት ነው። እሺ ከዚህ ጋር ምን ይላል? ሀ በሻ ሻ በአንድ ላይ ሀበሻ ሀበሻ ይላል። አሁን ሀበሻ ለማለት እንደምታዩቸው ሶስት ፊደሎች አሉ። ሶስቱ ፊደሎች ደግሞ የመጀመሪያው ሀ ነች። ቀጣይ በነች እዚያ ደግሞ ሻ የምንላት ፊደል ከሸ ቤተሰብ ውስጥ አራተኛ የመጀመሪያ እግራቸው ያጠሩ ፊደላቶች አራተኛ ፊደላቶች ናቸው። ስለዚህ ይቺ የሸ ቤተሰብ ስንተኛ ነች? አራተኛ ላይ የምናገኛት ሻ የምትባለዋ ፊደል ነች ማለት ነው። ሰው በአንድ ላይ ስናነበው ሀበሻ ሀበሻ ይላል። ኦኬ ከዚህ ጋር ደግሞ ሁ ኔ ታ በአንድ ላይ ሁኔታ ሁኔታ ሁ የሀ ቤተሰብ ሁለተኛ ይቺ አለች የስ ቤተሰብ ሁለተኛ ፊደላቶች ሁ የጎናቸው ላይ ቅጥል ካለ ሁለተኛ ፊደል ናቸው። ሆነች ኔ የምንላት ደግሞ የነ ቤተሰብ አምስተኛ ፊደላቶች ደግሞ ምንድን ናቸው? እግራቸው ላይ ቀለበት አላቸው። ይቺ ደግሞ ታ ነች። ታ ማለት የተ ቤተሰብ አራተኛ ፊደል በአንድ ላይ ምን ይላል? ሁኔታ የሚል ቃል ሰጥቶናል ማለት ነው። ኦኬ ከዚህ ጋር ደግሞ ተማሪ በአንድ ላይ ተማሪ ተ የመጀመሪያ ፊደል ነች። ማ የመቤተሰብ አራተኛ እና ሪ ደግሞ የረ ቤተሰብ ሶስተኛ። እነዚህ በአንድ ላይ ሲነበቡ ምን ይላል? ተማሪ ይላል። ኦኬ ከዚህ ጋር ደግሞ መከታ መ የመጀመሪያ ፊደል ነች። ከየመጀመሪያ ፊደል ታ ማለት ደግሞ የተ ቤተሰብ አራተኛ ፊደል። እዚህ ጋር ተማሪ ስንል ተ የዚች ቤተሰብ አራተኛዋ ታ ነች። ከዚህ ጋርም ሁኔታ ስንል ነግሬያችኋለሁ እርግጥ። ስለዚህም በአንድ ላይ ምን ይላል? መከታ ይላል። እሺ ወደ ሁለተኛው መስመር ስንመጣ ደግሞ ከዚህ ጋር ሙቀት በአንድ ላይ ሙቀት ይላል። ሙ የመቤተሰብ ሁለተኛ ነች። እዚህ ጋር መከታ ስንል መ የዚች ቤተሰብ ሁለተኛዋ ሙ ነች። ቀ ደግሞ የመጀመሪያ ፊደል ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ሙቀት። ኦኬ ከዚህ ጋር ደግሞ ባንክ በአንድ ላይ ባንክ ባ ማለት የበ ቤተሰብ አራተኛ ነች። ን ስድስተኛ የነ ቤተሰብ እና ክ ስድስተኛ የከ ቤተሰብ በአንድ ላይ ባንክ። በቀለ እነዚህ ደግሞ ቀለል ይላሉ። ምክንያቱም ሶስቱም ምንድን ናቸው? የመጀመሪያ ፊደላቶች ናቸው። ስለዚህ እነዚህን የመጀመሪያ ፊደላቶች ሶስቱን በአንድ ላይ ስናነባቸው በቀለ ይላል ማለት ነው። እሺ ከዚህ ጋር ደግሞ ግዛት በአንድ ላይ ግዛት ግ የገ ቤተሰብ ስድስተኛ ዛ የዘ ቤተሰብ አራተኛ እና ት የተ ቤተሰብ ስድስተኛ በአንድ ላይ ግዛት። እሺ ከዚህ ጋር ደግሞ ዘመን በአንድ ላይ ዘመን ን የነ ቤተሰብ ስድስተኛ ነች። እነዚህ ደግሞ ሁለቱ የመጀመሪያ ፊደሎች ናቸው። በአንድ ላይ ዘመን። እሺ ከዚህ ጋር ደግሞ ልቦና በአንድ ላይ ልቦና ል የለ ቤተሰብ ስድስተኛ ቦ የበ ቤተሰብ ሰባተኛ እና ና ደግሞ የነ ቤተሰብ አራተኛ በአንድ ላይ ልቦና። ኦኬ ከዚህ ጋር ደግሞ ጨዋታ ጨ የመጀመሪያ ፊደል ዋ የወ ቤተሰብ አራተኛ እና ታ ደግሞ የተ ቤተሰብ አራተኛ የተ ቤተሰብ በአንድ ላይ ጨዋታ። ጀግና ጀ የመጀመሪያ ፊደል ግ ስድስተኛ የገ ቤተሰብ እና ና ደግሞ አራተኛ የነ ቤተሰብ ናቸው።
እነዚህን ሶስቱም ፊደላቶች በአንድ ላይ ስናነባቸው ምን ይላል? ጀግና ጀግና። ኦኬ እሺ ወደ ቀጣዩ ስንመጣ ደግሞ ዝነኛ በአንድ ላይ ዝነኛ ዝነኛ። ዝ ማለት የዘ ቤተሰብ ስድስተኛ ፊደል፣ ነ የመጀመሪያ ፊደል፣ ኛ የኘ ቤተሰብ አራተኛ ፊደል በአንድ ላይ ዝነኛ ይላል። ኦኬ ከዚህ ጋር ደግሞ ገበያ ያ ማለት የየ ቤተሰብ አራተኛ ፊደል ነች። ገበያ ገበያ። ጥቃት ት ጥ የጠ ቤተሰብ ስድስተኛ፣ ቃ የቀ ቤተሰብ አራተኛ፣ ት ስድስተኛ የተ ቤተሰብ በአንድ ላይ ጥቃት ጥቃት። እሺ ከዚህ ጋር ደግሞ ገጽታ ገጽታ ገ የመጀመሪያ ፊደል፣ ጽ የጸ ቤተሰብ ስድስተኛ እና ታ ደግሞ የተ ቤተሰብ አራተኛ በአንድ ላይ ገጽታ ገጽታ ይላል። ኦኬ ከዚህ ጋር ደግሞ ዘገባ ዘገባ ዘ የመጀመሪያ፣ ገ የመጀመሪያ እና ባ ደግሞ የበ ቤተሰብ አራተኛ ዘገባ። ከሰረ ከሰረ ከሰረ። ጽናት ጽናት ጽ የጸ ቤተሰብ ስድስተኛ፣ ና የነ ቤተሰብ አራተኛ እና ት ደግሞ የተ ቤተሰብ ስድስተኛ ጽናት ጽናት ይላል። እሺ ከዚህ ጋር ደግሞ ፈተና ፈተና ፈ የመጀመሪያ፣ ተ የመጀመሪያ እና ና ደግሞ የነ ቤተሰብ አራተኛ በአንድ ላይ ፈተና ፈተና። ኦኬ ከዚህ ጋር ደግሞ ከተማ ከተማ ማ የመ ቤተሰብ አራተኛ ከተማ። ደስታ ደስታ ደስታ። ጥቅም 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 ጥ የመጀመሪያ ሶሪ ጥ የጠ ቤተሰብ ስድስተኛ፣ ቅ የቀ ቤተሰብ ስድስተኛ፣ ም የመ ቤተሰብ ስድስተኛ እነዚህ ሶስቱም ስድስተኛ ፊደላቶች ናቸው። በአንድ ላይ ስናነባቸው ጥቅም ጥቅም ይላሉ። ኦኬ ከዚህ ጋር ደግሞ ቀላል ቀላል ቀ የመጀመሪያ፣ ላ የለ ቤተሰብ አራተኛ፣ ል የለ ቤተሰብ ስድስተኛ በአንድ ላይ ቀላል ቀላል ይላል። እሺ ወደ መጨረሻው መስመር ስንመጣ ደግሞ ከዚህ ጋር ፖሊስ ፖሊስ ፖ የፐ ቤተሰብ ሰባተኛ ነች፣ ል የለ ቤተሰብ ሶስተኛ እና ስ ደግሞ የሰ ቤተሰብ ስድስተኛ ናቸው። እነዚህ በአንድ ላይ ስናነባቸው ፖሊስ ፖሊስ ይላል። እሺ ከዚህ ጋር ደግሞ ፓስታ ፓስታ ፓ የፐ ቤተሰብ አራተኛ፣ ስ ስድስተኛ የሰ ቤተሰብ እና አሁንም ታ ደግሞ የተ ቤተሰብ ስንተኛ አራተኛ። እነዚህን በአንድ ላይ ስናነባቸው ፓስታ ፓስታ ይላል። ኦኬ ከዚህ ጋር ደግሞ አለም 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 አ ማለት የአ ቤተሰብ አራተኛ ድምፃቸው ተመሳሳይ ነው። የመጀመሪያ እና አራተኛ ሀና አ ተመሳሳይ ናቸው ፊደላቶች ላይ ስንማር። ለ ደግሞ የመጀመሪያ ነች፣ ም ደግሞ የመ ቤተሰብ ስድስተኛ ነች በአንድ ላይ አለም አለም ይላል። የመጨረሻዋ ደግሞ አባይ አባይ አይ አሁን ያልኳችሁ አራተኛዋ አ ነች። ባ ማለት ደግሞ የበ ቤተሰብ አራተኛ ነች። ይህ ማለት የየ ቤተሰብ ስድስተኛ። እነዚህን ሶስቱን በአንድ ላይ ስናነባቸው አባይ አባይ የሚል ቃል ይሰጡናል ማለት ነው። እንግዲህ ለዛሬ የነበረን የአማርኛ ቃላት ንባብ ይሄን ይመስላል ማለት ነው። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። እናንተ እየገባችሁ ቪዲዮ ሁሌ መከታተል ትችላላችሁ። ቀደሜ እንዳልኳችሁ ደግሞ ሁሌ የምሰራው ቪዲዮ በቀላል መንገድ ሁሌ እንዲደርሳችሁ ዩቲዩብ ላይ በቀላል መንገድ እንድታገኙት እናንተ ሰብስክራይብ አድርጋችሁ ሁሌ ደግሞ ላይክ ማድረግ ያስፈልጋል ማለት ነው። እንደዚያ ካደረጋችሁ ሁሌ የምሰራው ቪዲዮ ዩቲዩብ ላይ ስትገቡ በቀላሉ ታገኙታላችሁ ማለት ነው። ስለዚህ ለዛሬ የነበረን ትምህርት ይሄን ይመስላል። መልካም ጊዜ። ባይ ባይ